ዝበይ ራሷን የተወሰነች ዘፈንፈኝ የፍቅር እመቤት ጓዴ ትዳር የልቤ ሰው ያንተን እንጃ በኔ ስበኩል ትዝታ ልቤ ኖረሰው ፍቅርሽ ፍቅርሽ የልቤ ውስጥ ዘፈኝ ዘፈኝ የቁርጥ ማታኪ ብትሆንም አንተ ሰው የታመመ ልቤን ልብ ቢፈውሰው የታመመ ልቤን ልብ ቢፈውሰው ሰላም እንዴት ናችሁ? ዛሬ ደግሞ ሀይሚና ጽጌ ነው ይዤላችሁ የመጣሁት። እንግዲህ ሁላችንም እንደምናውቀው ሀይሚና ጽጌ ልጅነታቸውን እየኖሩት ያሉ መስለው ሳይሆን ሆነው የሚሰሩ በጣም ደስ የሚሉ ዩቲዩበሮችና ቲክቶከሮች ናቸው። በጣም ብዙ ስነፍሰው የህዝብ ልጅ ናቸው ብለን ምንም ማጋነን አይሆንም። ጽጌም እንደምታዋት ከልጅነቷ ጀምራ እኔ ጽጌን ማቃት ኢትዮጵያ ገና የ9ኛ ክፍል ተማሪ ሆኜ ነው የሶሻል ሚዲያ ተጠቃሚ ሆና የማያት። አሁን ላይ ከልጅነቷ ጀምራ ሶሻል ሚዲያን የኖረችበት ነው። ገና ከልጅነቷ ጀምራ ራሷን የምታስተዳድር አሁን ድረስ ገና ልጅነቷን በቃ ቅብጥብጥ የምትል የሆነ ነገር መስራት ከፈለገች መስላሳይ ሆና ሰውን የምታሳምንበት መንገድ በጣም የሚደንቅ ነው። አሁን በቅርቡም ከታዋቂ አርቲስቶች ጋር አንድ ፊልም ሰርታለች። እንዲሁም በቅርቡ የራሷን ቢዝነስ ከፍታ ሽር ጉድ እያለች ነው። ወደ ሀይሚም ስገባላችሁ ሀይሚም እንግዲህ የወንድሞቿን የቡታጀራ ዩቲዩበሮችን በሙሉ ያንቀሳቀሰች ነው። ወንድሞቿ 100,000 ሰብስክራይብ ሲገቡ ነው ወደ ራሷ ገብታ የራሷን ዩቲዩብ ቻናል ክሬት አድርጋ ብቅ ያለችው። እንደምታዋት ይችል ገና ልጅ ናት። በቤተሰብ ኮንትሮል እየተደረገች እንክብካቤ እየተደረገላት መኖር ሲገባ ግን በራሷ የመተማመን ብቃቷ ራሷን ሆና ራሷን ኮንትሮል አድርጋ ይችላለሁ ብላ ራሷን ሆና ራሷን እያስተዳደረ ፕላስ ለብዙ ሰዎች የገቢ ምንጭ የሆነ ልጅ ናት። እንግዲህ ሁለቱም በጣም ይታወቃሉ ስላችሁ ሀይሚ ያው ማናት ጽጌ ከብዙ አርቲስቶች ጋር ፊልም ሰርታለች፣ ማስታወቂያ ሰርታለች። በጣም ብዙ የህዝብ ልጅ ነው፣ ህዝብ ያውቃታል። ሀይሚ ደግሞ የመጣችው በቅርብ ነው። ግን በጣም የሚገርመው የሀይሚ ደግሞ የበጎ ስራ ላይ ተሳትፎ ብዙ ሰው ያውቃታል በበጎ ስራ። በዚህ ሁለቱም ምንም የሚተናነሱበት ነገር የለም። ሁለቱም የሚያመሳስላቸው የህዝብ ልጆች ናቸው። ሁለቱም ህዝብ ያውቃቸዋል። ሁለቱም ከመግቢያ ላይ እንደሰማችሁት በድምጽ በተፈጥሮ ድምጻቸው ሲያንጎረጉሩ ሁለቱም ችሎታ አላቸው። እኔ ቆረጥ አድርጌ ነው ይችን ያመጣሁላችሁ። ምንም ችሎታ ጽጌ ትችላለች ሀይሚ አትችልም ምናምን የሚባለው ነገር የለም። እነሱ አሁን እዚህ ጋር አበላልጭ ብባል እኔ ድምጻቸው በጣም ነው የሚገርመኝ። በጣም ሁለቱም ይችላሉ። አሁን ይሄ ጽጌ እንዴት ነው ድምጿ እንዴት ነው ስብርብር ያለላት፣ ሀይሚ ደግሞ እንዴት ነው እንደዚህ የምትችለው። በቃ ሁለቱም በጣም ኮንፊደንስ ያላቸው በራሳቸው የመተማመን ብቃታቸው እስከ ጥግ ድረስ የሆነ ነገር ሲሰሩ መስለው ሳይሆን ሆነው ሰው ለማሳመን የሚሄዱበት መንገድ እስከ ጥግ ድረስ የሚሄዱበት ነገር በጣም ነው የሚገርመኝ። ምንም ከምንም አያግዳቸውም። ሁለቱም እንደነገርኳቸው ገና በልጅነታቸው ነው ሶሻል ሚዲያን የተቀላቀሉት። ራሳቸውን ሁለቱም እያስተዳደሩ ራሳቸውን ሁለቱም ኮንትሮል አድርገው ነው የሚኖሩት። ወደ ቪዲዮቸው ደግሞ ስገባላችሁ እንግዲህ ሰውን ለማሳመን ሁለቱም የሚሄዱበት መንገድ እስከ ጥግ ድረስ ነው። ለምሳሌ ጽጌ ዳኒ ይወደኛል አይወደኝም የሚለውን ለማረጋገጥ አንድ ዲያስፖራ መጥቶ አግብቼ እሱን ልሄድ ነው ብላ እኔ ወደ 2 ሳምንት ይመስለኛል ያው ቶሎ ቪዲዮ ስለማይለቁ ነው እንጂ ይዛ መታ በተለቀቀ ቪዲዮ ላይ አንድም ሰው ይሄ ውሸት ነው እያለ አልነበረም። ነገር ግን ዲያስፖራ ነው ብላ ይዛ የመጣችው ሰውዬ ዳኒ ምን ያህል ይወደኛል እኔን ይወደኛል አይወደኝም የሚለው ለማረጋገጥ ነው። ግን ዩቲዩበሮች ሆኑ ቲክቶከሮች እውነት መስሏቸው ካሳመነቻቸው በኋላ ኢቭን ደረቷ ላይ ታቶ ተሰርታ ነበረ። ያን ሁሉ ስታደርግ ዳኒ ምን ይላል ፕላስ ደግሞ ተመልካቹን እስከ ጥግ ድረስ እንዲያምን ያደረገችበት መንገድ ነበረ። ግን ያ ሁሉ ውሸት ሆኖ እንግዲህ ዳኒ ምን ያህል ይወደኛል የሚለውን ለማረጋገጥ መሆኑ በራሷ ዩቲዩብ ቻናል ይፋ አድርጋለች። እንግዲህ ክሽን ገብታ እንዴት እንደተንቀጠቀጠች ግላሱን ልጥለው ምናምን እንዴት እንደሆነ ሁሉንም አይተናል። ያ ሁሉ ተመልካችን ለማሳመን ያደረገችበት ጥረት ነው። ወደ ሀይሚ ሲዞርላችሁ ደግሞ ሀይሚን በቤት ውስጥ ብሩክን ፕራንክ ስታደርግ የራሱን ጓደኛ አንጥታ አብሬው ምናምን ተጫውቻለሁ ብላ ፕራንክ ስታደርግ አሳምነዋል። እስከ ጥግ ድረስ አሳምነዋል። ተመልካችንም ነው ፕራንክ ያደረገችው። መጨረሻ ላይ ግን ብሩክ ምን ያህል እኔን ያምነኛል የሚለውን ለማረጋገጥ እንደሆነ በዛው በተለቀቀው ቪዲዮ ቻናል ላይ ይፋ አድርጋለች። ሁለቱም እኔ የማን ችሎታ አለው ብትሉኝ ሁለቱም በጣም ችሎታ አላቸው። ሁለቱም ልጅነታቸውን እየኖሩት ነው። እኔ አሁን ልጅነቴን እንዴት ነው አስታውሽ ብትሉኝ ኧረ በስመ አብ ልጅነቴን በስደት እየጨረስኩ ነው የምላችሁ። ማለት እነሱ የፈለጉትን ማድረግ ቅብብጥ ማድረግ ካለባቸው የፈለጉትን ማድረግ ከፈለጉ የፈለጉትን መልበስ በቃ እንደ እድሜያቸው እንደ ኤጃቸው ልጅነታቸውን እየኖሩት ነው። ከህዝብ ጋር ያላቸው ግንኙነት በጣም ደስ ይላል። ያው ጽጌም ፊልም ምናምን ስለስራ የህዝብ ልጅ ናት። ሀይሚን በበጎ ስራው ሲሳተፍ ደስ የሚሉ ደግሞ ይሄ ነው። በተለይ በበጎ ስራው ሲሳተፉ
እና በፕራንክ በማድረግም እስከ ጥግ ድረስ ነው የሚሄዱት አስመስለው። ከዛ መጨረሻ ላይ ውሸት መሆኑን ከራሳቸው አንደበት ካልሰማ ነው በስተቀር ያሳምኑናል። ለማንኛውም ዛሬ ጽጌና ሀይሚን ይዤ የመጣሁት መንገድ ሁለቱን ያመሳስለኛል። ጽጌና ሀይሚ ይመሳሰሉብኛል በጣም ችሎታቸው፣ ድምፅ የሆነ በተፈጥሮ ሲያንጎረጉሩ ድምጻቸው አንድ ነው። ፕራንክ ላይ ሲገባላችሁ ጽጌ ምስላ ነው እስከ ጥግ ድረስ የምትሰራው፣ ሀይሚም እንደዛው። ሁለቱን የሚያመሳስላቸው ነገር አለ እንጂ በችሎታ ማን ይበልጣል ብትሉኝ ሁለቱም በጣም ችሎታ አላቸው። ሁለቱም በራሳቸው መተማመን ኮንፊደንሳቸው እስከ ጥግ ድረስ ነው። ሁለቱም ልጅነታቸውን ቅብጥብጥ ፈታ ብለው የሚኖሩ ናቸው። የፈለገ ቦታ መሄድ ካለባቸው ይሄዳሉ። እንደምታዋቸው በቲክቶክን ብቃሉ በዩቱብን ብቃሉ በቃ ሁሌ ፈታ ብለው ነው የምናያቸው። እንደ ሌሎቹ የድለቃ አያመጡም። የሆነ ነገር ሳጋጠማቸውም በራሳቸው ፕራይቬት እኔ አላየሁማ ሲያለቅሱ አላየሁም እንደ ሌሎቹ። እና ሁለቱም የሚያመሳሰላቸው ነገር ሁለቱም ልጅነታቸውን እየኖሩት ነው። የሚያለያያቸው ነገር ካላችሁኝ ያው ማንኛችንም እንደ እንትናችን የምንለያየው ነገር አለ። የሆነ የሚያለያያቸው ነገር ሊኖር ይችላል። ይሄ ፕራይቬት ላይቭ ላይ ሊለያይ ይችላል። ከዛ ውጪ በሶሻል ሚዲያ ላይ በሚያደርጉት ነገር ሁለቱም አንድ ናቸው ማለት ወዳለሁ። ለዛሬ ይዤላቸው የመጣሁት ቪዲዮ ይሄን ይመስላል። ችሎታቸውን አደንቃለሁ። ፕራንክ ሲሰሩ መስለው ነው የሚሰሩት፣ ሆነ ሳይሆን መስለው እስከ ጥግ ድረስ ነው። ፕራንክ መሆኑን ከራሳቸው አንደበት ካልሰማ ነው ህዝብን ለማሳመን የሚሄዱበት ነገር እስከ ጥግ ድረስ ነው። የሆነ ነገር ሲሰሩ ደግሞ የሆነ ነገር ከዛ ውስጥ ትቀስማላችሁ ወይ ትሸምታላችሁ። ያ ዝም ብሎ እንቱ ነገር አይለቀቅም። የሆነ ትንሽዬ ነገርን ብትሆን የሆነ ነገር ከዛ ላይ ያው ቀስማችሁ ትወጣላችሁ። ከዛ በተረፈ ሁለቱም በጣም ችሎታ አላቸው። ሁለቱም ገና ታዳጊ ናቸው። ልጅነታቸውን የሚኖሩ ልጅነታቸውን ፈታ ብለው እየኖሩ ያሉ እንግዲህ ሁለት ዩቱበሮችን ጥቀሽልኝ ብትሉኝ ሀይሚና ጽጌን ነው የምጠቅስላቸው። እንግዲህ ከዚህ ከሶሻል ሚዲያ ስራቸው በተጨማሪ ሀይሚም የራሷ የሆነ ስራ እንዳላት ይፈርገናለች ካሁን በፊት። ጽጌም ይህ በከባዱ በራሷ በዚህ አይነት በቢዝነስ መጥታለች። እንግዲህ እነዚህ ልጆች የማታውቋቸዋለሁ እያላስም ዩቱብ ላይ ወይም ቲክቶክ ላይ ከሚለቁ ቪዲዮዎች ውስጥ ከምወዳቸው ከምከታተላቸው ዩቱበሮችና ቲክቶከሮች ውስጥ ይመደባሉ። ቲክቶክ ላይ ብገቡ ምንም የፊታቸው ላይ የሆነ የሚኮሳት ምንም የሆነ ሀሳብ ነገር አይነበብባቸውም። ለምን የውስጣቸውን በውስጣቸው ፕራይቬት ላይፋቸውን ወደ በውስጣቸው አምቀው ተመልካች ላይ የሚያሳዩት ፈገግታ በጣም የሚገርም። ጽጌን ብትዋት ቲክቶክ ላይ በቃ ፍክት እንዳለች፣ ሀይሚም ያው ቲክቶክ አሁን ጀምራ ፍክት እንዳለች ልጅነታቸውን እየኖሩት ያሉ ልጅነታቸውን እያጣጣሙ ያሉ ቲክቶከርና ዩቱበር ሀይሚና ጽጌን ሁለቱም በስራቸው ያመሳስላቸዋል ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሼር ያጋጥመን። ቻናሉ ሰብስክራይብ እያደረጋችሁ ያው ሰብስክራይብ እያደረጋችሁ ነው። ከዩቱብ ነው ችግሩ። በጣም ነው የማመሰግነው። ማርያም ሰብስክራይብ እያደረጋችሁ ነው፣ ግን ወደዛው ዩቱብ ስለሚያነሳው ነው። ወዳችኋለሁ። ኢትዮናስ ቲቪ ላይ ያላችሁ አሁንም እየመጣችሁ ነው፣ ግን ያው እያነሳው ነው። ዩቱብ ነው ጠላቴ፣ ዩቱብ ነው ጠላታችን። እናንተ ሰብስክራይብ ስታደርጉ ዩቱብ ያነሳዋል። ለዛ ነው ቻናሉ ይሄ ሰብስክራይቡ እንጂ ሰው ሰብስክራይብ ሳያደርገኝ ቀርቶ አይደለም። በላይክ ወረዳለሁ፣ ኮመንት ላይ ብዙ ኮመንት አለ። ያው ግን እንትኑ ነው ዩቱብ ነው ችግሩ። ለማንኛውም ሰብስክራይብ እያደረጋችሁኝ ይመቻችሁ።